ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች ሰላም ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ ስራ ቦታችን ላይ ሳይሆን ደንበኞቻችን ቤት ተገኝተን የሰራንላቸውን ስራ ለእናንተ ለማሳየት እዚህ ቤታቸው ተገኝተናል ማለት ነው። እዚህ ጋር ሜትር ከ50 አልጋ አለ ማለት ነው። እንግዲህ እንደምታዩት በጣም የሚያምር የአልጋ ዲዛይን ነው ማለት ነው። እዚህ ጋር ደግሞ 2 ሜትር ከ20 የሆነ የጎን ርዝመት የኮምፎርት ማስቀመጫ ያለው ቁም ሳጥን አለ። እዚህ ጋር ደግሞ መዋቢያ አለ ማለት ነው። ውድ ተመልካቾቼ እንግዲህ ይህንን ስራ ከነዋጋው ነው የምነግራችሁ፣ ከነዋጋው ነው የምነግራችሁ። ቪዲዮውን ላይክ በማድረግ ጀምሩ። እንደዚሁም ደግሞ ሼር ለማድረግ የደረሳችሁ ሼር አድርጉ። ውድ ተመልካቾቼ እንግዲህ ለቻናሉ አዲስ የሆናችሁም ሰብስክራይብ ማድረጋችሁን አትርሱ። ውድ ተመልካቾቼ ይሄ እንደነገርኳችሁ ሜትር ከ50 አልጋ ነው ብያችኋለሁ። እዚህ ጋር ይሄ ተንቀሳቃሽ ነው። ከዚህ ጋር ከፈለጋችሁ ይሄ አልጋው ለብቻው ሌላ ዲዛይን ይሰጣል ማለት ነው። ይሄንን ለብቻው ማስቀመጥ ትችላላችሁ፣ ቦታ ለሌላችሁ ማለት ነው። እንግዲህ እንደምታዩት እዚህ ጋር መስታወቱም ተደርጎለታል። እነዚህ መሳቢያዎች ናቸው። እዚህ ጋር በቀኝና በግራ ያሉት መሳቢያዎች ናቸው። እንደዚህ ቀጥ እንደሱ አለሽ፣ እንደሱ ሳይሆን እንደዚህ ነው። እንደሱ ነው በቃ ለዩቲዩብ የሚሰራው እንደዛ ስለሆነ ማለት ነው። እዚህ ጋር ደግሞ ይሄ 2 ሜትር ከ20 ቁም ሳጥን ነው። መክፈት ይቻላል። እዚህ ጋር እንግዲህ እንደምታዩት ሰፊ ስቶሬጅ ነው። ብዙ ልብሶችን እንግዲህ መያዝ ይችላል። እንደውም ያው ገና ብዙ አልተቀመጠበትም ማለት ነው። ውድ ተመልካቾቼ ያው እዛ ስራ ቦታ ስናስረዳችሁ ብዙ ጊዜ ያው እንትን አይሉም ማለት ነው። ለማስረዳት እንትን አሁን ክፍልፋይ ራሱ ይሄ ፓርቲሽኑ ጨምረንበታል። ብዙ ጊዜ አንድ ነው የሚደረገው እዚህ ጋር፣ እኛ ግን 2 አድርገናል። ይኸው እንደልባችሁ የተጣጠፉ ልብሶችን ማስቀመጥ ትችላላችሁ። እዚህ ጋር ደግሞ ያው ቁልፍ የተገጠመለት እንግዲህ ያው ሰው ቤት ስለተገኘን ያው ስለሆነ ባናሳያችሁ እንግዲህ ካ እንዳለ እዚህ ጋር ስላይደር የተገጠመለት መሳቢያ አለ ማለት ነው። እዚህም ጋር እንደዚሁ ልብሶችን ማስቀመጥ ትችላላችሁ። እዚህ ጋር ደግሞ እንግዲህ ይሄ ደግሞ እንግዲህ ረዘም ይበል ካላችሁ ይሄኛውን ዝቅ አድርገን መስራት እንችላለን ማለት ነው። እንግዲህ ተመልካቾቼ ይሄኛውም ልክ እንደ ዳረኛው ነው፣ እንደዚህ የተሰራ ነው ማለት ነው። ተመልካቾቼ ያው መሳቢያም አለ እዚህም። እነዚህኞቹ ያው የኮምፎርት ማስቀመጫዎች ናቸው። እንግዲህ የሚያምር ቁም ሳጥን ነው። የምትፈልጉትን እንግዲህ በከለርም በሳይዝም ከፈለጋችሁ እንደ ምርጫችሁ ነው ማለት ነው የምንሰራው። ውድ ተመልካቾቼ እዚህ ጋር ደግሞ ይሄ መዋቢያ ነው። እንግዲህ ብዙ አይነት ዲዛይኖች አሉ የመዋቢያዎች። ይሄን ደግሞ በፍላጎት መሰረት ነው የተሰራው። እነዚህ መሳቢያዎች ናቸው። እዚህ ጋር እዚህም ወንበር አለ ማለት ነው መቀመጫ። ያው ወንበራችሁን ሳባላችሁ ትዋባላችሁ ማለት ነው ተመልካቾቼ። መርሃባ ውድ ተመልካቾቼ፣ አሁን ደግሞ ያው ኪችን ውስጥ ነው የተገኘ ነው። የቅድሞቹ እንግዲህ አልጋውን፣ ቁም ሳጥኑን፣ መዋቢያው የአንድ ደንበኛችን ነው ማለት ነው። ኪችኑም እንደዛው እንደዚሁ አንድ ቤት ውስጥ ነው የተሰራው ማለት ነው። ውድ ተመልካቾቼ ይሄ ኪችን እንግዲህ እንደምታዩት በኤችዲኤፍ ወይም ኤምዲኤፍ ላምኔት በሚባለው የተሰራ ነው ማለት ነው። ውድ ተመልካቾቼ ብዙ አይነት ከለሮች አሉ። ማዘዝ በምትፈልጉ ሰዓት እናስመርጣችኋለን። የምትፈልጉትን ያህል ወይም ማለት የምትፈልጉትን የካሬ መጠን አሳውቁን፣ እንሰራላችኋለን። ሁሉም የኢትዮጵያ ከተሞች ላይ ደግሞ ሰርተን እናደርሳለን። እንግዲህ ዲዛይንም ከፈለጋችሁ እናስመርጣችኋለን። ለየት ያሉ ዲዛይኖች አሉ ማለት ነው። ውድ ተመልካቾቼ እዚህ ጋር እንግዲህ እነዚህ ዕቃ ማስቀመጫዎች ናቸው። ፓርቲሽን እንደዚህ ዕቃ መደርደሪያ አድርገንለታል። እዚህ ጋር እንግዲህ ሳህኖችን መደርደር ትችላላችሁ ማለት ነው።
እንግዲህ ሰፊ ስቶሬጅ ነው ይሄ ብዙ ዕቃ ማስቀመጥ ይችላል ማለት ነው ተመልካቾች ብዙ የኪችን ቪዲዮዎችን ያው ካሁን በፊት ሰርተን ቻናላችን ውስጥ አለ ማለት ነው እነሱን ወለስ ብላችሁ ቻናላችን ውስጥ ብዙ የለቀቅናቸው ፈርኒቸር ስራዎች ስላሉ እነሱን ማየት ትችላላችሁ ማለት ነው ተመልካቾች ሲያሳያችሁ እንግዲህ ብዙ ዕቃ ማስቀመጥ የሚችሉ ናቸው ማለት ነው ተመልካቾች ከተፈሉ እንግዲህ እንደዚህ እዚህ ጋርም እንደዚህ ብዙ ማስቀመጥ የምትችሏቸው ቦታዎች አሉ ማለት ነው ይሄ በዚህ የሚሰራው ነው አይደል ይሄ እንግዲህ እዚህ ጋር ሲሊንደር ማስቀመጫ ሰርተናል ያው ዲዛይኑ እንግዲህ ሲሊንደሩ ስላልመጣ ማለት ነው ሲሊንደሩ ሲካናል አለ ይሄው ሲሊንደሩ እዚህ መጥቷል ማለት ነው ካሁን በፊት ያው አልመጣም ገና ብለው ነበር ሲሊንደሩ እዚህ አለ እዚህም ጋር በቂ ሆነች ቦታ አለቻት ማለት ነው እዚህ አድርገውታል ችግር የለውም ማለት ነው እነዚህ መሳቢያዎች ናቸው ተመልካቾች አራት መሳቢያዎች አሉ እዚህ ጋር እንግዲህ ብዙ ዕቃ ተቀምጧል እንደገና ደግሞ ውሃ በዚህ ጋር እንደዚህ ማስወገጃ ነው ግን እዚህ ጋር ማስወገጃውን እንትን ብሎ ከታች ዕቃ ማስቀመጥ ትችላላችሁ ማለት ነው ተመልካቾች ኪችን እንደዚህ ጽድት ሲል ማለት ነው ያው በሞራል ማለት ነው ምግብ የምትሰሩት አይሰራቻችሁም እዚህም ጋር ፍሪጅ አለ ኤሌክትሮኒክስ እቃዎችንም ደግሞ ማዘዝ ለምትፈልጉ ያው ሁሉንም የኤሌክትሮኒክስ እቃዎች ገዝተን እናስረክባቸዋለን ማለት ነው ብዙ ደንበኞች አሉ እንግዲህ ዋጋ አልነገርኳችሁም ዋጋ እንግዲህ መለስ ብዬ የአልጋዎቹን የቁም ሳጥኑንና የመዋቢያውን እነግራችኋለሁ ይሄ ግን አሁን ላይ የምሰራው 10500 ብር ነው አንድ ካሬ ማለት ነው 10500 ብር ነው ተመልካቾቼ ተወደደ ካላችሁ ደግሞ አስተያየት እናደርጋለን እዘዙን እስካሁን ቪዲዮውን ላይክ ካላደረጋችሁ ላይክ አድርጉ እንደዚሁም ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ ሼርም አድርጉ ማለት ነው ተመልካቾቼ አመሰግናለሁ በሌላ ቪዲዮ እስከምንገናኝ السلام عليكم ورحمة الله وبركاته أمي جنة الله يقول أمي عاد الأصول أمي بيها الخير أشوف أمي دنيا وبيها طوف أمي جنة الله يقول أمي علمتني الأصول أمي بيها الخير أشوف أمي دنيا وبيها طوف أمي دكتورة ودواء أمي عز من الهوى أمي ما تعرف حقد أمي أحلى أمي دكتورة ودواء أمي عز من الهوى أمي ما تعرف حقد أمي أحلى